ላይ የመንግስት ከፍተኛ የትምህርት ተቋማት መካከል አንዱ ነው። ዩኒቨርሲቲው ከመዲናዋ አዲስ አበባ በስተደቡብ አቅጣጫ በ467 ኪሎ ሜትር ርቀት ላይ በምትገኘው ቡሌ ሆራ ከተማ ከትሞ የሚገኝ ሲሆን ዩኒቨርሲቲው የሚገኝበት የጉጂ መልክዓ ምድርና አካባቢው በተፈጥሮ ልምላሜ ያሸበረቀ በርካታ ተፈጥሯዊና ሰው ሰራሽ ጸጋዎች ያሉበት አካባቢ በመሆኑ ለዩኒቨርሲቲው የመማር ማስተማር የምርምርና የማህበረሰብ አገልግሎት ስራዎች ምቹ ሁኔታን ይፈጥርለታል። የኦሮሞ ሕዝብ አስተዳደራዊ ፍልስፍና የሆነውና ዘመናትን ያስቆጠረው የገዳ ስርዓት በአካባቢው በጉልህ የሚንጸባረቅ መሆኑ ዩኒቨርሲቲው በሀገር በቀል ዕውቀቶች ዙሪያ በንቃት እንዲሰራ በጎ ምክንያት ሆኖለታል። የጉጂ መልክዓ ምድር ከመሬት በታችና ከመሬት በላይ በርካታ ማዕድናት የሚገኙበት አካባቢ በመሆኑም ከዩኒቨርሲቲው የልህቀት አቅጣጫዎች መካከል የማዕድን ጥናት አንዱ እንዲሆን አድርጎታል። አገር በቀል ዕውቀቶች፣ ግብርና፣ ጤናና የማዕድን ጥናት የዩኒቨርሲቲው የልህቀት አቅጣጫዎች ሲሆኑ ዩኒቨርሲቲው ተቋማዊ ሥራ ከጀመረበት በ2004 ዓ.ም ጀምሮ በተለያዩ የትምህርት መስኮች በርካቶችን ከሀገር ተረክቦ ብቁና ተወዳዳሪ ዜጋ በማድረግ ለሀገር አስረክቧል። በአሁኑ ሰዓትም በ7 ኮሌጆችና በ3 ኢንስቲትዩቶች ውስጥ በሚገኙ የተለያዩ የትምህርት መስኮች ከመጀመሪያ እስከ 3ኛ ዲግሪ ድረስ በማስተማር ላይ ይገኛል። ከመማር ማስተማር ባሻገር በሀገራችን ኢትዮጵያና በመላው ዓለም ከሚገኙ ዩኒቨርሲቲዎች የምርምር ተቋማትና ዓለም አቀፍ ግብረሰናይ ድርጅቶች ጋር በመተባበርና ተቋማዊ ትስስሮችን በመፍጠር የተለያዩ የምርምር ማዕከላትን በማቋቋም ጭምር የምርምር የቴክኖሎጂ ሽግግርና የማህበረሰብ አገልግሎት ስራዎችን ሲሰራ ቆይቷል። አሁንም በላቀ ትጋት በመስራት ላይ ይገኛል። ቡሌ ሆራ ዩኒቨርሲቲ ስርዓቱን በሚመጥን መልኩ የትምህርት ካሪኩለም ቀረጻ በማድረግ የገዳ ስርዓትን በዩኒቨርሲቲ ደረጃ ማስተማር በመጀመር ፈርቀዳጅ የሆነ ተቋም ሲሆን ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ድረስ የገዳ ስርዓትን በተለያዩ መስኮች በማስተማር ላይ ነው። ይህ በእንዲህ እንዳለ ከመላው ኢትዮጵያ ለሚመጡ ተማሪዎች ኢንትሮዳክሽን ቱ ገዳ ሲስተም ለሁሉም ተማሪዎች ማስተማሩ ገዳ ስርዓትን ከማስተዋወቅና ከማሳወቅ አንጻር ከፍ ያለ ሚና ሲኖረው በተማሪዎቹ ዘንድም ምስጉን ተቋም እንዲሆን አስችሎታል። የዩኒቨርሲቲው ምድረ ግቢ በአስፋልት የደመቀ በልምላሜ ያጌጠ በመሆኑ ለእይታ ማራኪ ለመንፈስ ተስማሚ የሆነ ውበትን ለተቋሙ አጎናጽፎታል። በአሁኑ ሰዓት በተለያዩ የትምህርት አማራጮች ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ድረስ በዩኒቨርሲቲው ትምህርታችሁን በመከታተል ላይ ለምትገኙ ተማሪዎች መልካም የትምህርት ጊዜ እንዲሆንላችሁም ዩኒቨርሲቲው ተቋማዊ ምኞቱን ይገልጻል። መልካም የትምህርት ጊዜ ይሁንላችሁ። ቡሌ ሆራ ዩኒቨርሲቲ